መሰረተ ልማት ለሀገር ሁለንተናዊ እድገት ስምረት ጉልህ አስተዋጽኦ አለው። ምርታማነትን ለማሳደግና ቀጣይነት ያለው ብልጽግናን ለማረጋገጥም የመሰረተ ልማት ግንባታ የሚጫወተው ሚና አጠያያቂ አይደለም። መሰረተ ልማት የሀገራት ዋነኛ የደም ስራቸው ነው የሚባለውም ለዚሁ ነው። በሀገራችን የመንገድ መሰረተ ልማትን ጨምሮ ሌሎች ግንባታዎች እውን መሆን ከጀመሩበት ጊዜ አንስቶ ያለው እድገት አዝጋሚ ነው። መሰረተ ልማቶቹ ከተሞችን፣ ተቋማትንና ሌሎች መዳረሻዎችን ማስተሳሰር አለመቻላቸው መንግስት ለሚያስባቸው የልማት ስኬቶች ተግዳሮት ሆነው ቆይተዋል። ኢትዮጵያ የመጀመሪያውን የባቡር መስመር ዝርጋታ በፈረንሳይ መንግስት እገዛ በኋላም የአንድ ቀበቶ አንድ መንገድ ወይም ዋን ቤልት ዋን ሮድ ኢኒሺዬቲቭ አካል የሆነውና በቻይና መንግስት የተገነባው የባቡር መሰረተ ልማት ባለቤት ናት። ይሁንና የባቡር ሐዲድን ቀድማ እንደምታወቋ ጎረቤት ሀገራትን፣ ክልሎችን፣ ከተሞችን በባቡር መስመር ማስተሳሰር አልተቻላትም። ኢትዮ ጅቡቲ ባቡር መስመርን ከጅቡቲ በተጨማሪ ከሌሎች የምስራቅ አፍሪካ ሀገራትና ወደቦች ጋር ማስተሳሰር ባለመቻሉ የሎጂስቲክስ ዘርፉ ለከፍተኛ ወጪ እንዲዳረግ አስገድዶታል። ከዚህ በተጨማሪ ባቡር መስመሩ በሚያልፍባቸው ቦታዎች የሚገኙ ኢንዱስትሪ ፓርኮች ምርቶቻቸውን በቀጥታ በባቡር ማጓጓዝ የሚችሉበት ሁኔታም አልተፈጠረላቸውም። ከሎጂስቲክስ አገልግሎቱ ባሻገር የባቡር ሐዲድ መዘርጋት ወደቦችን የመገንባትና የማስተዳደር አቅም ገንብቶ ዘርፉን ወደ ተሻለ ደረጃ ለማሸጋገር ከቅድመ ዝግጅት ጀምሮ ያሉ ተግባራትን ሲያከናውን የቆየው ኢትዮ ጅቡቲ ባቡር ከዲዛይን አንስቶ የሚከናወን የባቡር መስመር ዝርጋታ ስራን ወደ መሬት በማውረድ አዲስ ታሪክ ለመጻፍ ዝግጅቱን አጠናቋል። ያው እንደምታዩት ይሄ ፕሮጀክት የመጀመሪያው ፕሮጀክት ነው በሎካል ኮንስትራክሽን የሚሰራ ማለት ነው። እሱም ታሪካዊ ያደርገዋል። ፕሮጀክቱ ከኤኤምጂ ፋክተሪ ወደ እንዶዴ የባቡር ሊንክ ከዋናው ኢንዱስትሪውን ከባቡር ሊንክ ጋር የማገናኛ የመጀመሪያው ፕሮጀክት ነው። ቀጥታ የኢንዱስትሪው ግቢ ውስጥ የሚገባ የባቡር መስመር ነው። በዚህ ኢንዱስትሪያል ፓርክ ውስጥ ምናልባትም ከ40 በላይ ፋብሪካዎች ይቋቋማሉ። በተጨማሪ አሁን እዚህ የተገኘንበት ቦታ ላይ ከፍተኛ የሆነ የኤክስፖርት አክቲቪቲ የሚካሄድበት ቦታ ነው። ይሄ ደግሞ ወደ ውጭ የሚላኩ ቡናን ጨምሮ ሌሎች ፕሮዳክቶችን በከፍተኛ ሁኔታ የምናስተናግድበት ሁኔታ አለ ማለት ነው። ማምረት ዘርፉም ሆነ በኤክስፖርት ዘርፉ ከአሁን ጀምሮ ወደፊትም በከፍተኛ ሁኔታ የሚጨምር የትራንስፖርት ዲማንድ አላቸው። ያ የትራንስፖርት ዲማንድ ደግሞ በጥሩ ሁኔታ መስተናገድ አለበት። እስካሁን ድረስ በመንገድ ትራንስፖርት እየተጠቀምን ያለ ነው። ግን በዚህ ብንቀጥል ምናልባት ይህንን የሚጨምረውን ቮሊዩም ለማስተናገድ የሚሆን አቅም ይኖራል ብሎ ለማለት ያስቸግራል። ወይም ደግሞ ቀልጣፋ የሆነ አገልግሎት ይገኛል ብሎ ለማሰብ ያስቸግራል። ስለዚህ ጥሩ የሆነውና ጥሩ የሆነ አማራጭ የሆነው የባቡር መንገድ ሊሆን ይችላል። ስለዚህ ያንን ታሳቢ በማድረግ እኛ በእኛ በኩል ባቡርን እንደ አንድ አማራጭ አድርገን ያሰብነው ከፍተኛ የሆነ የገቢና የወጪ ምርቶችን ማስተናገድ አቅም እናዳብራለን በባቡር በመጠቀም። ሁለተኛ በሎጂስቲክስ በኩል ያለ ከፍተኛ ወጪ አለ። ያንን ከመቀነስ አንጻር ያደረግነው ጥናት ብዙ አድቫንቴጅ የተሻለ አድቫንቴጅ እንደሚሰጠን ያሳየናል። ስለዚህ በኮስት በኩልም አድቫንቴጅ አለ ማለት ነው። በአጠቃላይ መልኩም ስታዩ ኢንቫይሮንመንታሊ ፍሬንድሊ ነው ባቡርን መጠቀም። ኦፕሬሽናል ኤፊሸንሲ አንጻርም ቢሆን የባቡር መንገድን መጠቀም በጣም አዋጭ ነው። በታይም አንጻር አዋጭ ነው። በአጭር ጊዜ ውስጥ ማምጣት ይቻላል። ስለዚህ ዘርፈ ብዙ የሆነ ጠቀሜታ አለው። ለወደፊቱም ቀጣይና አስተማማኝ የሆነ የትራንስፖርት መንገድ ነው ብለን እናምናለን። ከሰበታ እስከ ጅቡቲ የሚገኙ ኢንዱስትሪ ፓርኮችን ከዋናው የኢትዮ ጅቡቲ የባቡር መስመር ጋር በማገናኘት የሎጂስቲክስ ጊዜና ወጪ መቀነስ የሚያስችል ውጥን ይዟል። ይህን ለመፈጸም የሚያስችል የተማረ የሰው ኃይልና ቁሳቁስ በበቂ ሁኔታ ታጥቋል።
ፕሮጀክትን ማኔጅ ስናደርግ በዋነኝነት በታቀደለት ጊዜ በታቀደለት በጀት ኤንድ በኳሊቲውን እንደጠበቀ ማጠናቀቅ ትልቁ የፕሮጀክት ማኔጅመንት ስራ። ፕሮጀክቱን ለማጠናቀቅ 6 ወር ጊዜ ተሰጥቶናል። በ6 ወር ጊዜ ለማጠናቀቅ ምን ያህል ሪሶርስ ያስፈልገናል? በማንፓወር፣ በማሽነሪ፣ በማቴሪያል ጥንቅቅ አድርገን በፕላን ደረጃ ጨርሰናል ማለት ነው። ስለዚህ ያንን ፕላን ካጠናቀቅን ያንን ኢምፕሊመንት ደግሞ ለማድረግ የሚያስፈልገን ነገሮች ተዘጋጅተናል ማለት ነው። ሪሶርሳችንን አዘጋጅተናል። ማንፓወራችንን የፕሮጀክት ስትራክቸሩን አጠናቀናል። የሚያስፈልገን ማሽነሪዎች መቼ ምን ማሽነሪ ዲፕሎይ እናደርጋለን፣ መቼ ምን ማቴሪያል ወደ ሳይቱ እናመጣለን የሚለው ሪሶርስ ስኬጁል አዘጋጅተናል። በዛ ሪሶርስ ስኬጁል መሰረት ከፕሮኪውመንት ከኢንጂነሪንግ ፕሮኪውመንት ጋር በመሆን በሚፈለገው ጊዜ ሪሶርሶች ዲፕሎይ እየተደረጉ በታቀደለት 6 ወር ለማጠናቀቅ በእቅድ ይዘን አሁንም ደግሞ ስራውንም እየሰራን ያለ ነው ማለት ነው። ወደ ሳይቱ ዲፕሎይ የተደረጉት ባለሙያዎች፣ መሐንዲሶች አዲስ ጅቡቲ ላይን ሲዘረጋ ጀምሮ ልምድ ያላቸው ኦፕሬሽኑም ላይ ደግሞ ሲሳተፉ የነበሩ ያ ማለት ሜንቴናንስ ላይ እያንዳንዱ ስራ ላይ ሲሳተፉ በሲግናሊንግ፣ በሲቪል ወርክ፣ በፓወር ሰፕላይ ስራ ላይ ሲሰሩ የነበሩ ልጆች ናቸው። ለመጀመሪያ ጊዜ በራሳችን በሀገር ልጅ ዲዛይን የተደረገ ኮንስትራክት የተደረገ ላይን ነው የሚሆነው። ይሄ ለቀጣይ ፕሮጀክቶች ትልቅ መነሳሳት፣ ትልቅ ኢንስፓይሬሽን ነው የሚሆነው። ዛሬ በኤምጂ ሆልዲንግስ እውን የሚደረገው የባቡር መስመር ዝርጋታ ዘርፈ ብዙ ጠቀሜታዎች ይኖሩታል። ኢትዮ ጅቡቲ ባቡርም ግንባታውን በታቀደለት የጊዜ ገደብ አጠናቆ ለአገልግሎት እንዲውል ሳምንቱን ሙሉ 24 ሰዓት የሚሰራ ነው የሚሆነው። እንግዲህ ሙሉ ባቡር ማቆም የሚችል 53 ዋገን ማቆም የሚችል 2 ትራክ ነው እዚህ ግቢ ውስጥ የምንሰራው ማለት ነው። በዲዛይን ፐርስፔክቲቭ ደህንነቱ የተጠበቀ ኳሊቲውን እና ስታንዳርዱን ያማከለ ዲዛይን እንዲሰራ 3 ሜጀር ነገሮችን ማየት ይቻላል። አንደኛው የዲዛይን የሰው ኃይል መረጣ ነው። ዲዛይኑን የሚሰራው የሰው ኃይል መረጣ ነው። በቀጣይ ደግሞ የሰው ኃይል ብቻውን አይሰራውም፣ ነሰሰሪ ቱሎች ይፈልጋል። እነዛ የኢንጂነሪንግ ሶፍትዌሮች አሉ። ከዛ ባለፈ አናሊሲስ መስሪያ ዲዛይን ሶፍትዌሮች ተጠቅመናል። መሬት ላይ ዲዛይኑ ከመውረዱ በፊት ደግሞ ሞዴሊንግ ተሰርቶለት ቪዚት ሴፍ ሪላያብል ነው፣ ኤቭሪ ዲዛይን አስፔክቶችን ደህንነቱ በተጠበቀ መልኩ መሬት ላይ ያወርዳሉ የሚለው ለማየት አናሊሲስ ከተሰራ በኋላ ሞዴሊንግ ሰርተንለታል። በቀጣይ ሶስተኛ ማየት የሚገባው የዲዛይን አስፔክት ላይ ስታንዳርዱ ጉዳይ ነው። ስታንዳርድ ስናይ አንፎርቹኔትሊ በሬልዌይ ዲዛይን አስፔክት የተሰራበት ስታንዳርድ አለ which is የቻይኒዝ ስታንዳርድ ነው። የኮምፓቲቢሊቲ ኢሹ ይዞ እንዳይመጣ አስፈላጊውን የቻይኒዝ ስታንዳርድ ሪኳየርመንቶችን ሙሉ ለሙሉ እንዲያሟላ አድርገን ኢንድ ቱ ኢንድ ሪኳየርመንቱን አሟልቶ ነው የተሰራው ማለት ነው። የዲዛይን ኢዲአር እንግዲህ 2 አርም ነው ያለው። የዲዛይን አርም አለው፣ እንደዚሁ ደግሞ የግንባታ ስትሮንግ የሆነ አርም አለው። ይሄ ዲዛይንኛ ኢንድ ቱ ኢንድ ሰርተን ከጨረስን በኋላ ለኮንስትራክሽን ዊንጉ አስረክበናል። ያ ማለት ግን ሰተን ቁጭ እንላለን ማለት አይደለም። የዲዛይን ቁጥጥር፣ የሱፐርቪዥን፣ የኳሊቲ ኮንትሮል ስራዎችን ከመጀመሪያ ጀምሮ እስከ መጨረሻው ኢምፕሊመንት ተደርጎ እስኪያልቅ ድረስ እንሰራለን ማለት ነው። ያለ ማኔጅመንት ወይም ደግሞ ያለ ሲኢኦ ሰፖርት የትም አይደርስም፣ እንደማይንቀሳቀስ ይታወቃልና በዚህ በኩልም ደግሞ ከዋናው አመራራችን ከክቡር ኢንጂነር ታከለ ኡማ ከፍተኛ ድጋፍ ያለው ፕሮጀክት ነው። ታሪካዊነቱንም በሚገነዘብ መልኩ ሙሉ ድጋፍ ያለው ስለሆነ የማኔጅመንትም ዝግጁነት በዛ መልኩ ሙሉ ነው እና ስኬቱ ላይ ችግር ይገጥመናል ብለን አናስብም። እንደምታዩት ያው ብዙ ነገሮችም በፈጣን ሁኔታ ተጀምረው ነው ያሉት። እንግዲህ በ6 ወር ውስጥ እናጠቃልላለን ብለን ነው የያዝነው ፕላን። ኢትዮ ጅቡቲ በሎጂስቲክ ዘርፉ እያስመዘገበ ያለው ስኬት ለተጨማሪ ድሎች በር የከፈቱለት ሆነዋል። ፎርጎዎችንና ሎኮሞቲቮችን በራስ አቅም የመጠገን የባቡር ጭነትን ጨምሮ ሌሎች አገልግሎቶችን ወደ ዲጂታል መቀየርና ማዘመን፣ ሐዲዶችን መጠገንና ማስተዳደር፣ የኮንቴነር አቅርቦትን ጨምሮ የባቡር ፍጥነትና ምልልስንም ጭምር ማሳደግ በዘርፉ ከተመዘገቡ አያሌ ስኬቶች መካከል ተጠቃሽ ናቸው።
ኢትዮ ጅቡቲ ባቡር ኢንዱስትሪ ፓርኮችን በባቡር መሰረተ ልማት ከማገናኘቱ ስራ ጎን ለጎንም ምስራቅ አፍሪካን በባቡር መሰረተ ልማት የማስተሳሰር ህልም ሰንቆ ጉዞውን ይቀጥላል።